Hello. God have mercy upon us. Get out. Manchester United Arsenal'ın ገዝግዞ ወረደው አሰኝቶ በገዛ ሜዳው ቀጥቅጦ ተመለሰ ቀጠቀጠው ማንቸስተር ዩናይትድ አርሰናልን አፈራ በላው አፈራ ላሰው ሚካኤል አርቴታ ምን መማር እንዳለባቸው ካሪክ ቁሞ ኤምሬትስ ላይ ደጋፊዎቹ ፊት አሳያቸው አሁንም አርሰናል ሊጉ መሪ ሆኖ ግን ይቆያል ማንቸስተር ዩናይትድ ቶፕ ፎር ውስጥ ገብቷል አሁን ክርክሩ ያቺ እጅ ኳስ ነች ባይዘው አይቷል ጋብርኤል ጄሱስ ምክንያት ያስፈልጋል ያቺ ፔናልቲ This is unbelievable we lost at home no food for anyone tonight did you hear me no food you all need some milk በጣም ማለት ነው ግን ያጋጥማል ያው በኳስ ላይ ያለ ነገር ነው ያሸንፋል ብዬ አስቤ ነበር ግን አላሸነፈም ግን አሪፍ ጨዋታ ነበር ዛሬ አላሸነፈም አላሸነፈም አብዱላህ ነስሩ ማንቸስተር ነው ክብሬ የሊጉ መሰላል ንጉሱ ሲመጣ ሸኖና አርሰናል ብሏል በጣም አሪፍ ተገጠሞች ተቀበሎች በሲቲ ስፖርት አብዱላህ ነስሩ ማንቸስተር ነው ክብሬ የሊጉ መሰላል ንጉሱ ሲመጣ ሸኖና አርሰናል ብሏል በጣም አሪፍ ተገጠሞች ተቀበሎች በሲቲ ስፖርት kino cheba itahiti uli musoja negwe yawasa uli student no musomesa ulwalela kagoma nzeke nkubeka ዶርጉ ለብሩኖ ፈርናንዴዝ ዶርጉ በዚህ ሰዓት ላይ ዶርጉ ኳስ ገባ ዶርጉ what a goal የመከላከል እንትሩ ነው አሁን አርሰናል አረጋው ስከፓ ሁለተኛውን ጎል ዶርጉ ወሰወሰው ሮኬት ኤሌክትሪክ ማንቸስተር ዩናይትድ አገኛቸው ሙቡሞ አርሰናል ስጦታ ተቀብሎ ወዘወዘው ዙቢሜንዲ ተሳሳተ ራያኑ ላስቀይት ሙቡሞ ቀጣቸው ማንቸስተር ዩናይትድ ኤምሬትስ ላይ ጨዋታው ተመለሰ የደቂቃ ሳይፈጅ በ6 ደቂቃ ውስጥ በአስደናቂ ሁኔታ ጨዋታው ተመለሱ ቦንዛ ሙቡሞ ቦንዛ ማንቸስተር ዩናይትድ ቦናንዛ ጨዋታው አበደ አይታችሁ ከሆነ 2-3 ጊዜ ነው አርሰናል የዚህ አይነት ስህተት ከ10 ወይም 15 ዓመታት በፊት ሚኬል አርቴታና ማይክል ካሪክ አርሰናልና ማንቸስተር ዩናይትድን እያሰለጠኑ ይገናኛሉ ብሎ ትንቢት ቢሰጥ ለማመን እጅግ አዳጋች ይሆን ነበር ግን አሁን ሆኗል ይህ ጨዋታ የትላንቱን የፈርጉሰንን ልጅ ማይክል ካሪክን ካርሰን ቬንገሩ ልጅ ሚኬል አርቴታ ያገናኘ ባላንጣነትን ከዘመናት ጅረት የተረከበ ኃያል ፍልሚያን ያስታውሳል አርሰናልና ማንቸስተር ዩናይትድ ያለፈ የስኬት ታሪካቸው በሊጉ አብሯቸው ባይዘልቅም ትዝታው ዘመናትን ተሻግሮ ዛሬ ላይ ይታወሳል United and
Arsenal, timing for theirs to be a relevant rivalry again. ሁለቱ በኤምሬትስ ለተሰንበት አመሻሽ የሚያከናውኑት ጨዋታ ለብዙ ነገሮች ታዲያ ምላሽ አለው። አርሰናል ለባላንጣዎቹ ትክክለኛው የዋንጫው ቡድን እንደሆነና ለማንም እንደማይንበረከክ ለማሳየት ማንቸስተር ዩናይትድ ደግሞ ከሚንገዳገድበት የውጤት መንገድ ለመላቀቅና ሲቲ ላይ የታየው በላይነት ታይቶ በድንገት የሚጠፋ የመብረቅ ብልሽታ እንዳልሆነ ለማስመስከር ግን መረሳት የሌለበት ጉዳይ ግን ሁለቱም በተለያየ ጎዳና ላይ ሆነው ነው የነገውን ጨዋታ የሚያከናውኑት። አንደኛው የወቅቱ የአውሮፓ ምናልባት የዓለማችን ምርጡ ቡድን የትኛውንም ተጋጣሚ አወናብዶ በአየርም ይሁን በመሬት ግብ አስቆጥሮ የሚያሸንፍ፣ ሌላኛው ደግሞ የአሸናፊነት መንገድ ጠፍቶበት የተቸገረ ግን ባሳለፍነው ሳምንት ማንቸስተር ዩናይትዶች በጩኸታም ጎረቤቶቻቸው ላይ ኃያል ዱላን አሳረፉ። ድሉ ተራ ድል አልነበረም። ዩናይትድ የማጥቃት ናዳዎችን አውርዶ ፔፕና ልጆቹን ግራ ጋብቶ አሳምኖ አሸነፈ። መልእክቱ ታዲያ በወቅቱ ከማንቸስተር ከተማ ለንደን ድረስ ይሰማ ነበር። እናም አሰልጣኝ ሚኬል አርቴታ የካሪክ መምጣት አዲስ ሐሳብ ያመጣል፣ ያንን በማንቸስተር ደርቢ አይተናል፣ እናም ከባድ ጨዋታ ይጠብቀናል በማለት ሐሳቡን ሰጥቷል። ጊዜያዊው የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ከአርሰናል ጋር ለመጫወት ጓጉቻለሁ፣ እነሱ ባጫወታቸውና በስብስባቸው ጠንካራ ናቸው፣ በሊጉና በሻምፒዮንስ ሊጉ ያሉበት ቦታ በምክንያት ነው፣ ይሄ ትልቅ ፈተና እንደሆነ እናውቃለን፣ በቀላሉም አንመለከተውም ብሏል። ካሪክ ከዚህ ቀደም በጊዜያዊነት ማንቸስተር ዩናይትድን እየመራ በአርቴታ የሚመራው አርሰናልን 3-2 ማሸነፉም አይዘነጋም። እናም ዕለተ ሰንበት ኤሚሬትስ ስታዲየም ላይ የሚከናወነው ጨዋታ ቀጣዩን ምላሽ የሚሰጠን ነው የሚሆነው። አብዱላህ ነስሩ ማንቸስተር ነው ክብሬ የሊጉ መሰላል ንጉሱ ሲመጣ ሸኑና አርሰናል ብሏል። በጣም አሪፍ ተገጠሞች ተቀበሎች በሲቲ ስፖርት አብዱላህ ነስሩ ማንቸስተር ነው ክብሬ የሊጉ መሰላል ንጉሱ ሲመጣ ሸኑና አርሰናል ብሏል። በጣም አሪፍ ተገጠሞች ተቀበሎች በሲቲ ስፖርት kino kyebayita hiti buli musajja ne gwe yawasa buli student n'omusomesa olwalera kagoma nze kenkubye ዶርጉ ለብሩኖ ፈርናንዴዝ ዶርጉ በዚህ ሰዓት ላይ ዶርጉ ኳስ ገባ። ዶርጉ የመከላከል እንትሩ ነው። አሁን አርሰናል አረጋው እስከባ ሁለተኛውን ጎል ዶርጉ ወሰወሰው። ሮኬት ኤሌክትሪክ ማንቸስተር ዩናይትድ አገኛቸው። ሙቡሞ አርሰናል ስጦታ ተቀብሎ ወዘወዘው። ዙቢሜንዲ ተሳሳተ። ራያኑ ሙቡሞ ቀጣቸው። ማንቸስተር ዩናይትድ ኤምሬትስ ላይ ጨዋታው ተመለሰ። የደቂቃ ሰይፎች በ6 ደቂቃ ውስጥ በአስደናቂ ሁኔታ ወደ ጨዋታው ተመለሱ። ቦንዛ ሙቡሞ ቦንዛ ማንቸስተር ዩናይትድ ቦናንዛ ጨዋታው አበደ። አይታችሁ ከሆነ 2-3 ጊዜ ነው አርሰናል የዚህ አይነት ስህተት ከ10 ወይም 15 ዓመታት በፊት ሚኬል አርቴታና ማይክል ካሪክ አርሰናልና ማንቸስተር ዩናይትድን እያሰለጠኑ ይገናኛሉ ብሎ
ትንቢት ቢሰጥ ለማመን እጅግ አዳጋች ይሆን ነበር፣ ግን አሁን ሆኗል። ይህ ጨዋታ የትላንቱን የፈርጉሰንን ልጅ ማይክል ካሪክን ከአርሰን ቬንገሩ ልጅ ሚኬል አርቴታ ያገናኘ ባላንጣነትን ከዘመናት ጅረት የተረከበ ኃያል ፍልሚያን ያስታውሳል። አርሰናልና ማንቸስተር ዩናይትድ ያለፈ የስኬት ታሪካቸው በሊጉ አብሯቸው ባይዘልቅም ትዝታው ዘመናትን ተሻግሮ ዛሬ ላይ ይታወሳል። United and Arsenal timing for theirs to be a relevant rivalry again. ሁለቱ በኤምሬትስ ለተሰንበት አመሻሽ የሚያከናውኑት ጨዋታ ለብዙ ነገሮች ታዲያ ምላሽ አለው። አርሰናል ለባላንጣዎቹ ትክክለኛው የዋንጫው ቡድን እንደሆነና ለማንም እንደማይንበረከክ ለማሳየት፣ ማንቸስተር ዩናይትድ ደግሞ ከሚንገዳገድበት የውጤት መንገድ ለመላቀቅና ሲቲ ላይ የታየው በላይነት ታይቶ በድንገት የሚጠፋ የመብረቅ ብልሽታ እንዳልሆነ ለማስመስከር። ግን መረሳት የሌለበት ጉዳይ ግን ሁለቱም በተለያየ ጎዳና ላይ ሆነው ነው የነገውን ጨዋታ የሚያከናውኑት። አንደኛው የወቅቱ የአውሮፓ ምናልባት የዓለማችን ምርጡ ቡድን የትኛውንም ተጋጣሚ አወናብዶ በአየርም ይሁን በመሬት ግብ አስቆጥሮ የሚያሸንፍ፣ ሌላኛው ደግሞ የአሸናፊነት መንገድ ጠፍቶበት የተቸገረ። ግን ባሳለፍነው ሳምንት ማንቸስተር ዩናይትዶች በጩኸታም ጎረቤቶቻቸው ላይ ኃያል ዱላን አሳረፉ። ድሉ ተራ ድል አልነበረም። ዩናይትድ የማጥቃት ናዳዎችን አውርዶ ፔፕና ልጆቹን ግራ ጋብቶ አሳምኖ አሸነፈ። መልእክቱ ታዲያ በወቅቱ ከማንቸስተር ከተማ ለንደን ድረስ ይሰማ ነበር። እናም አሰልጣኝ ሚኬል አርቴታ የካሪክ መምጣት አዲስ ሐሳብ ያመጣል፣ ያንን በማንቸስተር ደርቢ አይተናል፣ እናም ከባድ ጨዋታ ይጠብቀናል በማለት ሐሳቡን ሰጥቷል። ጊዜያዊው የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ከአርሰናል ጋር ለመጫወት ጓጉቻለው፣ እነሱ ባጫወታቸውና በስብስባቸው ጠንካራ ናቸው፣ በሊጉና በሻምፒዮንስ ሊጉ ያሉበት ቦታ በምክንያት ነው፣ ይሄ ትልቅ ፈተና እንደሆነ እናውቃለን፣ በቀላሉም አንመለከተውም ብሏል። ካሪክ ከዚህ ቀደም በጊዜያዊነት ማንቸስተር ዩናይትድን እየመራ በአርቴታ የሚመራው አርሰናልን 3-2 ማሸነፉም አይዘነጋም። እናም ዕለተ ሰንበት ኤሚሬትስ ስታዲየም ላይ የሚከናወነው ጨዋታ ቀጣዩን ምላሽ የሚሰጠን ነው የሚሆነው።